በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በ12 ቀን ቅዱስ ሚካኤል መልአክ ምህረት ነው። ታሪኩም እንዲህ ነው። እግዚአብሔር ዓለምን ከፈጠረ በኋላ መላእክትን ፈጠረ። ከፈጠረም በኋላ አለቃ ሾመላቸው። አለቃቸውም ሳጥናኤል ይባል ነበር። ሳጥናኤልም እግዚአብሔር ፈጣሪያቸውን ይወቁ ብሎ በተሰወራቸው ጊዜ እኔ ፈጠርኳቸው ልበል አለና እኔ ነኝ የፈጠርኳችሁ አላቸው። ቅዱስ ገብርኤል በያለንበት እንቁም፣ አምላካችን እስከምናገኘው ድረስ በትዕቢቱ የተነሳ ተረግሞ ከአለቅነቱ ተዋርዶ ከስራው ተባረረ። በእርሱም ምትክ ቅዱስ ሚካኤልን ሾመው። ቅዱስ ሚካኤልም ርኅሩህ የዋህ ነው። ቀንና ሌሊትም ለፍጥረት ሁሉ ምህረትን ከእግዚአብሔር ይለምናል። የሰው ልጅን ጥፋት ሲደርስባቸው ያድናቸዋልና ለሰው በሚያደርገው በጎነት ላይ ለሕዝቡ ታዛዥ ነውና ከቅዱሳን መላእክት አንዱ ሚካኤል ነውና እንዳለ ሄኖክ ምዕራፍ 6 ቁጥር 5 ዲያብሎስ የተባለ የሳጥናኤል ሰራዊቶችን ከክፉ ስራቸው የተነሳ እያሳደደ ያጠፋቸዋል። ከሰማይ ወደ ምድር ሲወርድም ፍጥነቱ መብረቅ ብልጭ ብሎ እንደሚጠፋ የእሱ ፍጥነት እንደዚሁ ነው። ከመንበረ ጸባኦትም ቀርቦ ክፉ ነገር በታዘዘ ቀን ጥቁር ልብስ ለብሶ ይቆማል። ምህረት በታዘዘ ቀንም ነጭ ልብስ ለብሶ ይታያል። የሰው ልጆችንም ከክፉ ነገር ይጠብቃቸዋል። በእርሱ አምኖ ለሚተማመኑትም እንደ መብረቅ ፈጥኖ ይደርስላቸዋል። ለአጋንንትም ጠላታቸው፣ ለሰው ልጆች ወዳጃቸው፣ በነፍስ በስጋ ዋስ ጠበቃቸው ነውና ለቅኔ የሚያስነግረውም ሳጥናኤል ተሽሮ እርሱ መሾሙ መተካቱ ያለ እረፍት ሌሊትና ቀን ምህረትን መለመኑ ለተልእኮ ፈጣን መሆኑ ነው። የሚያነጻጽሩት ነፍሳት በፍጥነቱ መላእክት በተአምር አምላክ ናቸው። ተፈጥሮው እምኀበ አልቦ ነው።